ለምንድነው ማመስገን ያለብን? በማንኛውም ሁኔታ ውስጥ ለምንድነው ማመስገን ያለብን? በመጀመሪያ ደረጃ ወገኖች ሆይ ስናመሰግን ከሁኔታዎች በላይ እኛ ከምናልፍበት ውጣውረድ በላይ ጆሮአችንን ጭው ከሚያደርገው ነገር በላይ ከህመሙ በላይ ከችግሩ በላይ ከሚያስፈራራን ነገር በላይ ጌታ የበላይ መሆኑን ጌታ ልዑል መሆኑን አሸናፊ መሆኑን ማወጅ ነው። ክብር ለእግዚአብሔር ይሁን። ጌታ ይባረክ። ሬሳ እኮ ቤቷ አጋድማ ደህና ነው ያለች ሴት ነበር። ታውቃላችሁ? የልጇ ሬሳ እቤት ሆኖ መንገድ ላይ አቆሞ ሲጠይቋት እንዲህ የፈጠንሽ የምትሄጂው ወዴት ነው ሲሏት ደህና ነው ያለች እኮ እግዚአብሔር ጀግና ነበረች። እግዚአብሔር የተመሰገነ ይሁን። ምክንያቱም ከሞት በላይ ጌታ እንዳለ መታመን ስለነበረች እግዚአብሔር የተመሰገነ ይሁን። አዎ ስናመሰግን ከሁኔታዎች ሁሉ በላይ እሱ ነው ትልቅ ማለታችን። ዛሬ ካስጠበበን፣ ካስለቀሰን፣ ካስፈራራን ነገር በላይ ከጨለማው በላይ እግዚአብሔር ትልቅ ነው እያለ ነው። እግዚአብሔር የተመሰገነ ይሁን። አዎ ስለዚህ የምናመሰግነው የሱን ሉዓላዊነት የሱን ታላቅነት ማወጅ ስለሆነ ነው።